ሰው ምድርም አትፈልግም ብዬ አሁን እያመንኩ ነው። ከሆነ አመት በኋላ ይሄንን ብታዩኝ ጨካኝ ሆኜ ነው ወይ ብታዩኝ እንጂ ሩሩ ሆኜ እንደዚህ አታዩኝም። ከዛ የሚቀጥለው ትውልድ እንደዚህ አይነት ነገር ነው ማስተምረው ብዬ ነው ማምነው። ከዚሁ ያልደረሰልኝ ከዚሁ ለኔ ፈጣሪ የሆንኩትን ውለታን ያህል ውሎ ካልከፈለልኝ ወደዛኛው መንገድ ነው የሚሄደው የምጓዘው ብዬ አምናለሁ። እውነቴን ያለው ይሄ ቪዲዮ ነው ተቀርጾ ይቀመጣል ማስታወሻ ነው ነገ። እና ፈጣሪ ለኔ የምፈልጋቸው ነገሮችን በቃ ስራ መስራት የምፈልገው ነገሮችን ካልሰጠኝ ፈጣሪዬ ጋር ነው ጥያቄ ያለኝ። እሄዳለሁ ዞሬ ጫማዬን አግዬ እመልሳለሁ ወደ ቤቴ በፈጣሪ ስም።